ሰላም የዚህ ቻናል ቤተሰቦች የሆናችሁና ቻናሉን አዲስ የምትቀላቀሉ በመጀመሪያ ሰላምታዬን አቀርባለሁ። በያላችሁበት ሰላምታዬ ድረሳችሁ። ስሜ ዳባ ይባላል። በተከታታይ ስለ ተፈጥሮ ችሎታ ስናቀርብ ነበር የነበረው። ዛሬ የመጨረሻውን የችሎታ ዘርፍ ክፍል ተፈጥሮን የመረዳት ችሎታ ዘርፍን እናያለን። ተፈጥሮን የመረዳት ወይም ተፈጥሮን የመረዳት ችሎታ ዘርፍ ሕይወት ባላቸውና ሕይወት በሌላቸው ነገሮች መካከል ያለውን አዎንታዊና አሉታዊ ተጽዕኖዎች ይረዳሉ። ሕይወት ያላቸው ነገሮች ሕይወት በሌላቸው ነገሮች ላይ ምንድነው ተጽዕኖ የሚፈጥሩት? ሕይወት የሌላቸው ነገሮች ደግሞ ሕይወት ባላቸው ነገሮች ምንድነው ተጽዕኖ የሚፈጥሩት? እርስ በራሳቸውስ ሕይወት ያላቸው ሕይወት ካላቸው ጋር፣ ሕይወት የሌላቸው ሕይወት ከሌላቸው ጋር ምን መስተጋብር ሲፈጥሩ ምን ተጽዕኖ ይፈጠራል የሚለውን በጥልቀት የመረዳት ብቃት አላቸው። በምድር ላይ ስላሉ ተፈጥሯዊ ሁኔታዎች አፈጣጠር፣ ባህሪያት፣ ግንኙነትና ህግጋትን በጥልቀት የመረዳትና የመገንዘብ ብቃታቸው ከፍተኛ ነው። የተፈጥሮ ህግጋትን፣ ኃይልና የኃይል ምንጮችን በጥልቀት የመረዳትና የመተንተን ብቃት አላቸው። አካባቢ ጥበቃ ላይ ጥልቅ ጥናት የማድረግ ብቃታቸው ከፍተኛ ነው። በእንስሳትና በእጽዋት ዓለም ያሉትን ሁኔታዎች የእንስሳት ባህሪያት፣ የእጽዋት ባህሪያት እና መስተጋብሪያቸውን በስፋትና በጥልቀት የመረዳት የመገምገም የመተንተን ብቃታቸው እጅግ ከፍተኛ ነው ማለት ነው። እነዚህ ሰዎች በምን ሙያ ዘርፍ ነው የሚታወቁት ከተባለ አንደኛ የእንስሳትና የእጽዋት ጥናት ባለሙያዎች ናቸው። የከዋክብት ጥናት ባለሙያዎች ናቸው። ውጤታማ ግብርና እና ገበሬዎች፣ ሕክምናና የስነ ህይወት ምህንድስና ተመራማሪዎች የዚህ ችሎታ ዘርፍ ውስጥ ነው የሚካተቱት ማለት ነው። በዚህ ችሎታ ዘርፍ ደግሞ ታዋቂዎቹ እነማን ናቸው? አንደኛ ሁላችንን የምናውቃቸው ኢትዮጵያዊ ፕሮፌሰር በየነ ጴጥሮስ በዚህ ችሎታ በጣም ታዋቂ ናቸው። ፕሮፌሰር ገቢሳ እጀታ አዲስ የማሽላ ዝርያን ድርቅን የሚቋቋም ሰርተዋል። ዶክተር ተወልደ ብርሃን ገብረ እግዚአብሔር የቻምፒዮንስ ኦፍ ዘ ኤርዝ የሚል ዓለም አቀፍ ሽልማት ያገኘ ኢትዮጵያዊ ነው። ምንም እንኳን እኔ በግሌ ፍልስፍናውን ወይ ቴዎሪውን ብዙ አላምንበትም፣ ቻርልስ ዳርዊንን ብዙ ጽሑፍ ውስጥ ታገኙታላችሁ። የተፈጥሮ ችሎታ ዘርፍ ተብሎ የሚታወቁ እነዚህ ሰዎች ናቸው። በዚህ ችሎታ ዘርፍ እንግዲህ በርካታዎች ኢትዮጵያውያን አሉ። በውጭም በአገር ውስጥም አሉ። ብዙ ተመራማሪዎች አሉ። በግብርና ዘርፍ ተመራማሪዎች አሉ። እንስሳትና እጽዋት ምርምር ዘርፍም እንደዚሁ በርካቶች አሉ ማለት ነው። ፕሮፌሰር ገቢሳ ከጆ ባይደን ሽልማት ሲቀበል ነው። ዶክተር ተወልደ ገብረ እግዚአብሔር ቅድም እንዳልኳቸው ቻምፒዮንስ ኦፍ ዘ ኤርዝ የሚል ዓለም አቀፍ ሽልማት አግኝተዋል። ቻምፒዮንስ ኦፍ ዘ ኤርዝ አካባቢ ጥበቃ ላይ ባደረጉት ጥናት ማለት ነው። ባለፈው ጊዜ በሙዚቃ ላይ ድምፅ ብክለትን ይተነትናሉ የሙዚቃ ችሎታ ያላቸው እንዳልነው ሁሉ እነዚህ ደግሞ የአካባቢ ብክለትን፣ የአየር ብክለትን፣ የውሃ ብክለትን፣ የብክለቱ መንስኤዎችን፣ እነዚህ ብክለቶች የሚያስከትሉትን እንዴት መከላከል እንደሚቻል እነዚህ ጥልቅ ጥናት እና ምርምር የሚያደርጉ ናቸው። አሁን ዓለም ላይ አነጋጋሪ የሆነው የአየር ንብረት ሙቀት ለውጥ አለ። ይሄ ለውጥ ከምንድን ነው የሚመጣው? ምን መደረግ አለበት ብሎ ጥናቶችን ያደርጋሉ። በጣም ከፍተኛ ጥናቶች አድርጎ ዓለማችን መነጋገሪያ ነው። ነገር ግን ያው በተለያየ ምክንያት የአየር ሙቀት ለመቀነስ የሚደረገው ጥረት ብዙም ውጤታማ ባይሆንም ግን አደጋውን እነዚህ በዚህ ችሎታ ዘርፍ ያላቸው ሰዎች አጥንቶ በየጊዜው ትንተናውን ያቀርባሉ ማለት ነው። ስለዚህ ከመጀመሪያ ሂሳብ ላይ አንድ ያነሳናቸው በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ በቋንቋና ስነ ልሳን ችሎታ በርካታ ኢትዮጵያውያን በሁሉም ችሎታ ዘርፎች፣ ባለፈው ደግሞ በትዝላችሁ እንደሆነ በሙዚቃ ችሎታ ላይ ስንነጋገር እነ ቅዱስ ያሬድን ስናነሳቸው በሁሉም የችሎታ ዘርፎች ኢትዮጵያውያን ከየትኛውም ዓለም አናንስም፣ እናንስበት ምንም ሁኔታ የለም። ነገር ግን በተለያዩ ምክንያቶች በትምህርት ላይ መስራት የሚገባን እና ያልሰራናቸው የቤት ስራዎች በመኖራቸው ችግሮች ተፈጥረዋል። ይህ ችግር ደግሞ በመነጋገር በመረዳዳት እና ሀሳብ በመለዋወጥ ይፈታል የሚል ሀሳብ አለኝ። እንግዲህ 8 የችሎታ ዘርፎች ብለን 8 ቪዲዮዎች ላይ ከዛሬ ጨምሮ የለቀቅናቸው የችሎታ ዘርፎች ናቸው። እነዚህ ችሎታ ዘርፎች ተንትነን ነው ወይ ዝም የምንለው? አይደለም። እነዚህ ችሎታ ዘርፎች እያንዳንዱን ችሎታ ደግሞ እንዴት መለየት እንደሚቻል እንመዝናለን። በፈተናም መለያ ዘዴዎች አሉት። ኦርጋናይዝድ ሲሆንና ሲዘጋጅ የምትሳተፉበት ይሆናል። ባለቤቱ ካልተሳተፈበት ውጤታማ ስለማይሆን ማለት ነው። ስለዚህ እነዚህ ችሎታ ዘርፎች አውቀን ብቻ ዝም አንልም። እያንዳንዱ ችሎታ ዘርፍ እንዴት ማጎልበት ይቻላል፣
ልጆቻችን ወደፊት የሚመጡበት ችሎታ ዘርፍ እንዴት የበለጠ ማሳደግ እንደሚችሉ የራሱ ሳይንሳዊ አካሄድ አለው። በዚህ ጉዳይ ላይ ሰፋ ያሉ ቅደም ተከተሎችን ጠብቀን እነዚህን ፕሮግራሞች ከጨረስን በኋላ የምንመለስበትና ከአጸደ ህጻናት እስከ ዩኒቨርሲቲ ያሉት ምን ማድረግ አለባቸው፣ እንዴት ራሳቸውን ማብቃት አለባቸው የሚለውን እንነጋገርበታለን። አዲስ የምትቀላቀሉ ሰብስክራይብ እንድታደረጉ ከወደዳችሁትም ላይክ እንድታደረጉና ለሌሎችም ሼር እንድናደረግ ሼር የምናደረግበት ምክንያት ስለ ትምህርት ጉዳይ መነጋገር ይኖርብናል። ስለ ትውልድ ጉዳይ ስለሆነ የትውልድ ጉዳይ የማገባው አካል ስለሌለ ሁላችንም በዚህ ተነጋግረን ተከራክረን ተወያይተን ውጤት እናመጣለን የሚል አዎንታዊ ሀሳብ ነው ያለኝ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። በሚቀጥለው የችሎታ ዘርፍ ቅድም እንዳልኩ ጨርሰናል። የመማር ዘይቤዎች ሰዎች እንዴት ይማራሉ፣ በምን መንገድ ይማራሉ፣ የመማር ዘዴዎች ምንድን ናቸው የሚለውን እናያለን። እግዚአብሔር ይስጥልን።